ዛላይ መንግስት ከፍተኛውን ድርሻ ወስዶ የክልሉ መንግስትም የራሱን ድርሻ መወጣት አለበት ተብሎ አሁን እዚህ መጠን ስናየው በሚገርም ሁኔታ ነው ሎጂ የተሰራው። መንግስት የጀልባ አቅርቦት አድርጓል። ጣናነሽ ቁጥር 2 እንደገና ሰርታ መጣለች። የዚህ ጀልባ መኖር ደግሞ በአካባቢው ላይ ያለው የትራንስፖርት የመሳሰሉት ነገር ፋሲሊቲ ጨምረዋል። ጎብኚዎችም ከባህር ዳር ቀጥታ ወደ ጎርጎራ መጥተው ይችላሉ። በቃ ፍሎውን የጠበቀ እና የሀገራችንን ገጽታ የሚቀይር ነው ማለት የሚቻልበት ሁኔታ አለ። እኔ ከተደሰትኩባቸው ያው ብዙ ጊዜ በህይወት ትደሰታለህ፣ ትከፋለህ። እኔ በጎንደር ከፍታም ዝቅታም ውስጥ አንድ አካል ላይ ብያስባለሁ። ግን ትላንትናና ዛሬ በከፍተኛ በጣም የተደሰትኩበት ቀን ነው ማለት እችላለሁ እና ይሄን ነው መግለጽ የምችለው ማለት ነው። በጣም አመሰግናለሁ።